ሰላም ቅዱሳን፣ ዛሬ እስቲ ይሄንን አልበም ታስታውሳላችሁ? ይሄ እንደዚህ አይነት አልበም ድሮ በቃ እዚህ ውስጥ እንደዚህ ፎቶ ግብት የሚልበትና እንደው ሳገላብጥ ይሄንን አልበም በጣም ብዙ ትውስታ የሚቀሰቅሱ ፎቶዎችን አገኘሁኝና ለእናንተ ሼር ላደርጋችሁ አሰብኩኝ እና እዚህ ማጋራችሁ ፎቶዎች ውስጥ በጣም ብዙ የምታውቋቸውን ሰዎች ታገኛላችሁ። የኛንም ያው ሂደታችንን እዚህ ደረስንበት ከምን ነገር ውስጥ ተነስተን እንደሆነ በምን አይነት አገልግሎት ውስጥ አልፈን እንደሆነ እሱን ታያላችሁ ማለት ነው። ኢቭን አሁን በጣም የሚታወቁ ሰዎችንም እዚህ ውስጥ ጋብዛችኋለሁ ማለት ነው። እንግዲህ እሺ አብራችሁን ቆዩ። እንግዲህ መጀመሪያ ጋብዛችሁ this one guess what ይሁ ማን ነው? እስቲ ልብ ብላችሁ የትንሹ ልጅ ማን ነው? አውቃችሁታል ብዙዎቻችሁ። ብዙ የተለወጠ ነገር የለውም። በረከት ተስፋዬ ነው። በረከት ተስፋዬ ይሄ እኔ ነኝ። እነዚህ ሁለቱ እህትማማቾች ናቸው። እዛ አሰላ የሆነ ሙሉ ወንጌል ቸርች ውስጥ ኳየር የነበሩ ናቸው እና ይህንን ፎቶ ሳገኘው በጣም ደስ አለኝ። ቤኪ በዚህ ሰዓት ላይ በጣም በቃ በኪቦርድ አጫወቱ የሚያስደምመን ጊዜ አልፎን ሄደ። እኔ ያኔ እጫወታለሁ የሆነ ጊዜ ላይ ግን በረከት በቃ አልፎን ሄደ። ይህችም ያክል ልጅ ሆኖ በቃ ኪቦርዱ ላይ ራሱ አይደርስምና የሚጫወተው ጨዋታ ግን ልነግራችሁ አልችልምና በእልህ ነው የለመደው ቤኪ። አሁንም በጣም አሪፍ ፕሮፌሽናል ሙዚቃ ተጫዋች ነው እና ግን ይህንን ፎቶ ሳገኘው በጣም ደስ አለኝ። ቤኪ እንግዲህ ይህንን ይመስላል። እንግዲህ ያው እንኳን ብዙ አልወፈርኩም፣ ትንሽ ነው የጨመርኩት። ተስማም እንግዲህ 20 ምናምን ዓመት በፊት የተነሳ ነው፣ አሰላ የተነሳ ነው ፎቶ ነው ማለት ነው። እሺ አሁን ደግሞ ወደ ሌላ እንሂድ። ሌላኛው ደግሞ ይሄ ስለ ራሴ ነው። እንግዲህ ሙዚቃ ያኔ ገና ነው የጀመርኩት፣ በጣም ልጅ ሆኜ ነው፣ ከዚህም በታች ሆኜ ነው እና እኛ ቤታችን ውስጥ ቸርች ነበረ። ትንሽዬ ጊታር ቸርች ውስጥ መጣችና እሷን ይዤ አንድ ልጅ አስተማረኝ። እንደዛ ነበር እና ይሄ አሁን እኛ ቤት በረንዳ ላይ ነው እና በረንዳ ላይ እንደዚህ አድርጌ ሙዚቃ አስተምር ነበር። ይገርማችኋል፣ እንደዚህ ጊታሮች ደርድሬ ሙዚቃ እየመጡ ሰዎች 10 ብር ትዝ ይለኛል ያን እየከፈሉ ይማሩ ነበር በረንዳ ላይ እና ከዛ ጊዜ ጀምሮ ያው እንግዲህ እንደምታዩት ነው። ዋው በጣም ደስ የሚል እኔ ራሴ ከረጅም ጊዜ በኋላ ነው ያየሁት ማለት ነው እና ቀን ቢኖረው እዚህ ጋር አሳያችኋለሁ። አይ ቲንክ አይነበብም፣ ግን በቃ ይሄ ከ20 ምናምን ዓመት በፊት ነው ማለት ነው። እሺ አሁን ደግሞ ወደ ሌላ ቪዲዮ እንሂድ። እሺ አሁን ደግሞ ወደ ሌላ ፎቶ እንሂድ። ይሄኛው ቀንም አለው። ይሄ በኢትዮጵያ አቆጣጠር ፎቶ በረከት የሚባል ልጅ በ96 ማለት ነው እንግዲህ ገስዋት ስንትና ስንት ዓመቱ ነው? 96 2018 ገብተዋል። አሁን እንግዲህ ያው እድሜ ካልኩሌት ማድረግ አይፈቀድም። ለማንኛውም ሙዚቃ እንደዛ ከተማርን በኋላ በየቸርቹ ይሄ ኤምኬስ ይመስለኛል መሰረተ ክርስቶስ አሰላ መሰረተ ክርስቶስ ይመስለኛል እና ሌሎችም ፎቶዎች አሉ። ያ ሌላኛው ደግሞ ይሄ ነው። ይሄ ኤምኬስ ኤኳየር ይሁን ቢኳየር አሁን በጊዜው ረስቻቸዋለሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለም ያው ነው ይላል እስካሁንና ያው እንግዲህ እናንተ ኳየሮች ይህንን ቪዲዮ የምታዩ ለትውስታ እኔ ጋር እንደዚህ አይነት ፎቶ አላችሁ ማለት ነው። ያ እዚህ ጋር የምታዩ ተገልጾ ጋር ኪቦርድ የሚጫወተው እዚህ ጋር ይታያችኋል። በደንብ አይታይም ምን ይለኝ እንግዲህ ለሁሉም ኳየሮች ኦልሞስት ኪቦርድ እጫወት ነበረ። ይሄ ቢ ኳየር ይሁን ሲ ኳየር አይ ቲንክ ቢ ኳየር መሰለኝ ወይም ኤ ኳየር። ይሄ እንግዲህ ኤ ኳየር ይመስለኛል እና ቢም አለ ሲም ኳየሮች አሉና አሁን እዚህ ረስቼዋለሁ እና የትኞቹ እንደሆኑ እነዚህ በተደጋጋሚ
እዛ ቸርች ጫወት ነበር። አሰላ መሰረተ ክርስቶስ ይኸው አሁን በጣም ትልቅዬ ህንፃ ሰርተዋል። እንደዚህ በላስቲክ ቤት ነበር የምናመልከው። እኔ ጋር ያላችሁ መረጃ። ይሄ ደግሞ አሰላ ሙሉ ወንጌል ቸርች ነው። ይሁ እንግዲህ የድሮ ቸርች በቃ ማዳበሪያ እንደዚህ ነበረ። አሁን ትልቅ ህንፃ ነው ያላቸውና እንደዚህ ውስጥ ነበር የምናመልከው። የአሰላ ሙሉ ወንጌል ቸርች እኔ ልብሳቸው ይሄ ነበር። ይሄ የኢኳየር ልብስ ነው። አንተ ሁሉም ጋር ነበር ኮይ ከተባለ ነው ሙዚቃ ተጫዋች ስለሌለ ሁሉም ይጋብዙኛ፣ ሁሉንም እየሄድኩኝ ያገለግላለሁ። እና በቃ ያኔ ሶስት የጌታ ይባርክ ነው እንግዲህ ያኔ የነበረው ባርኮት ነው እንግዲህ አሁን እዚህ ያደረሰን ይባርኩናል። በቃ ሌላ ነገር የለም በእኛ ጊዜ እንግዲህ እና ሁሉንም ነው እየሄድኩኝ የምጫወተው ማለት ነው። እና ሙሉ ወንጌል ውስጥ ራሱ 3 ነው 4 ኳየር አለ። ሁሉም ነው የምጫወተው። ያ በዚህ ጊዜ እና በረከት በጣም ልጆች ናቸው። እና ከዛ በኋላ ነው በረከትም እንደዚህ መጫወት ጀመረው ማለት ነው። ሰላም ሙሉ ወንጌል ያ እንግዲህ እናመልካለን በዚህ ከድሮ ጀምሮ። ያ ይሄ ሙሉ ወንጌል ቸርች ውስጥ ነው። ይሄ ልጅ ንጉሴ ይባላል። ምናልባት ንጉሴ ይህንን ፎቶ ካየኸው እና በቃ እንደዚህ እናመልክ ነበረ። በጣም ድንቅ ጊዜ ነበረ በእውነት። ይሄ ደግሞ ወልቂጤ የሚባል ሀገር ሄጄ ነበርና ወልቂጤ የተወሰነ ጊዜ ተቀምጫለሁ። አይ ቲንክ ለአንድ ዓመት ያነሰ እዛ ያለ ቸርች ነው። ይሄ ሙሉ ወንጌል ቸርች ነው። እና እነዚህ እዛ ኳየሮች ናቸው። የጊታር ያዝኩት እኔ ነኝ። ይሄ አሁን አሜሪካን ያለው በረከት ይባላል። መሀለኛውን ረስቻለሁ። ይሄ ደግሞ ዮናታን ይባላል። በረከትና ዮናታን እንግዲህ ፎቶ ካያችሁት ንጋራችሁ መረጃ 20 ምናምን ዓመት። ከዛ ይሄኛው ፎቶ አሁን እንግዲህ በእግዚአብሔር ቃል እያገለገልኩ ነው በቴዎሎጂ ማስተማርና ከዛን ጊዜ ጀምሮ ሙዚቃ እየተጫወትኩኝ እኔ ግን ውስጤ ቃል ነበረ። ቃል መማር፣ ቃል ማወቅ፣ መጽሐፍ ቅዱስ መማር ነበር እና በዛን እድሜ ይኸው ከአሰላ ቴዎሎጂ ተምሬ ይኸው እንግዲህ የምርቃት ስነስርዓት ነው። ቴዎሎጂ ተምሬያለሁ እዛ የተወሰነ እና ይህንን ይመስላል። ከዛን ጊዜ ጀምሮ ሙዚቃ ብቻ ሳይሆን የእግዚአብሔር ቃል ጥማት በጣም ነበረ እና እንማር ነበር የዛን ጊዜ። እስማ ምን ይመስላለሁ ወስማ እንግዲህ ቅዱሳን ከዛ ጊዜ ጀምሮ ስለ እግዚአብሔር ቃል ያለኝ እንትን በጣም እያደገና እየጨመረ ነው የመጣው። ከዛ በኋላም በተልእኮ ከአሜሪካ ምናምን ተማርኩኝ። እዚህ ሀገርም ስመጣ ብዙ ነገሮችን አነበብኩ አየሁና ከዛ እንግዲህ እግዚአብሔር ደግሞ ለአገልግሎት አወጣን ማለት ነው። ይህንን ይመስላል እንግዲህ። ይሄኛው እንግዲህ ከዛ ወደ አዲስ አበባ ከገባን በኋላ ነው። ይሄ ደግሞ ክርስቲያን ሴንተር ቸርች ይባላል። ይሄ እኔ ነኝ። አዲስ አበባ ቦሌ ነው የነበረው ቸርቻችን። ይሄ እኔ ነኝ። ይሄ ወንድሜ ነው ቅዱስ ፓስተር ቅዱስ ይባላል። ይሄ ለጊዜው ስሙን ረሳሁት እና እነዚህ የኛ የኳየር ልብስ ነው። የዛን ጊዜ የምንጫወተው ኪቦርድ ይሄ ነው 2001። ይሄ ጌታን የተቀበለ ኪቦርድ ነው። የቸርች ኪቦርድ ነው የሚባለው። ራሱ ጌታን ተቀብሏል ኪቦርዱ ራሱ ማለት ነው። እና ሁሉም ቸርች ይሄ ኪቦርድ ነበረ። ከትውስታ እንግዲህ ምን ይመስላል። ይሄ አዲስ አበባ ከገባን ከተማርን ምናምን በኋላ ይሄ እንግዲህ ወደ ውጪ ለወጣ ያልኩበት አካባቢ ጋር ማለት ነው። አሁን ማሳያችሁ ግን ገስዋት የምትታወቅ ዘማሪ ባልና ሚስት ናቸው። ዚሁ እስቲ ቀረብ አድርጌ ያሳያችሁ። ይሄ ጫኔ ይባላል። እነዚህ ሁለቱ ግን ባልና ሚስቶች ናቸው። እቺ የታወቀ ዘማሪ ናት። እሱም አክቹዋሊ ማን ናት? እስቲ በደንብ አያት። እሺ እቺ አዜብ ኃይሉ ናት። አዜብና ባለቤቷ ጥሩ ሰው ሽበሽ ናቸው እና በጣም በተደጋጋሚ እኛ ቸርች መጡ ነበረ አዲስ አበባ ቦሌ።
ያው እዚህ ጋር ኪቦርድ የምጫወተው እኔ ነኝ። አዚት እንግዲህ እችን ትመስላለች። ያኔው አዚት ያ በጣም ረጅም ክፍለ ሀገርም እየወጣ እናገለግል ነበር። እንግዲህ ይህንን ቪዲዮ ያያችሁና ላኩላቸው እንትናቸውን አካውንታቸውን የምታውቁ ማለት ነውና ተቀባበሉት። ኤምኬሲ የሚያሰላዎቹም እንደዚህ እና በተቀባበሉት ደስ ይለኛል። በጣም አሪፍ ትውስታ ነው። ይህን ቦሌ ክርስቲያን ሴንተር ቸርች ነው ማለት ነው። እና እንግዲህ ከዚህ በኋላ ነው እንግዲህ እኔ ወደ ውጪ የወጣሁት ማለት ነው። እንግዲህ ይህንን ይመስላል። ይህ ደግሞ ማን ነው? የስንት ዓመት ነኝ? በእግዚአብሔር ቀኑም የለም። አይ ቲንክ ወይ 3 ዓመቴ ወይ 4 ዓመቴ ነው። ብሬ ነው እኔ ነኝ እንግዲህ በሀገር ባህል ይሄ በቃ 4 ምናምን ቢሆነኝ ነው። እዚህ ጋር ግን የ3 ዓመት ነኝ። እኔ ነኝ እዚህ ጋር ትኩስ ብስኩት የምትባል ብስኩት ነበረች ድሮ እቹትና ትኩስ ብስኩት ጫማማ አላደረጉልኝ እንደው ማደብሬ ነኝ እዚህ ጋር በቃ ያኔ ልደት ፎቶ ቤት እየሄድን ነው የምንነሳው። አሰላ ነው ይሄ። ይህንን ይመስላል እንግዲህ ቅዱሳን። ይህንን አጋራኋችሁ ከትውስታ እንግዲህ ደስ እንዳላችሁ እርግጠኛ ነኝ። ብትቀባበሉት ደስ ይለኛል። ለና አዜብም መሰረተ ክርስቶስን ሙሉ ወንጌልም ለነበረከትም በቃ ይህንን ቪዲዮ ሼር ብታደርጉላቸው ብዙ ጥሩ ትዝታ ነውና ይህን ልበላችሁ ብዬ ነው። ተባርካችኋል። መልካም ቆይታ። ባይ